ሰላም የቻናላችን ቤተሰቦች እንደምን አላችሁ? ዓለም ሁሉ በጉጉት ሲጠብቁ የነበረው በላማሲያ ፍሬዎች በንጉስ ሊዮኔል ሜሲና አልጋ ወራሹ ላሚን ያማል ሀገራቸው አርጀንቲናና ስፔንን ወክለው ያደረጉት የ2026 የዓለም ዋንጫ ፍጻሜ ጨዋታ በአልጋ ወራሹ አሸናፊነት ተጠናቋል። ከጨዋታ ብልጫ ጋር ስፔን የ23ኛ የዓለም ዋንጫ ሻምፒዮን ሆናለች። በአሜሪካ ካናዳና ሜክሲኮ በጋራ አስተናጋጅነት ሲካሄድ የቆየው 2026 የዓለም ዋንጫ በዛሬው ዕለት ፍጻሜውን አግኝቷል። ምሽት 4 ሰዓት ላይ በተካሄደው የፍጻሜ ጨዋታ ስፔንና አርጀንቲና የመደበኛ ጨዋታ ክፍለ ጊዜውን ያለምንም ግብ አቻ በማጠናቀቃቸው ወደ ተጨማሪ 30 ደቂቃ አመርተዋል። በተጨማሪ ደቂቃው ስፔን አርጀንቲናን 1-0 በሆነ ውጤት በማሸነፍ የ2026ቱን የዓለም ዋንጫ ማንሳት የቻለችበትን አጋጣሚ ፈጥራለች። የስፔንን ብቸኛ የማሸነፊያ ግብ የባርሴሎና ፌራን ቶሬስ ከመረብ ያሳረፈ ሲሆን በዚህም ስፔን በታሪኳ ለሁለተኛ ጊዜ የዓለም ዋንጫን ማሳካት የቻለችበትን አጋጣሚ ፈጥሯል። በ8 ጨዋታዎች 10 ግቦችን ያስቆጠሩት ኪሊያን ምባፔ 2026 የፊፋ ዓለም ዋንጫ የወርቅ ዋንጫ አሸናፊ ሆኗል። ስፔን አርጀንቲናን 1-0 በማሸነፍ የዓለም ዋንጫውን ሻምፒዮን መሆኗን ተከትሎ ሊዮኔል ሜሲና አገሩ አርጀንቲና አንድ ሙከራ ሳያደርጉ በመውጣታቸው የፈረንሳይ ቡድን ካፒቴን ኪሊያን ምባፔ ውድድሩ ኮከብ ግብ አስቆጣሪ ሽልማትን አሸናፊ ሆኗል። ኪሊያን ምባፔ በዚህ የዓለም ዋንጫ ለፈረንሳይ በተሰለፈባቸው 8 ጨዋታዎች ሁሉ በመሰለፍ አጠቃላይ 10 ግቦችን አስቆጥሯል። በግብ ሰንጠረዡ ከሊዮኔል ሜሲ በ2 ግቦች በመቅደም ይህንን የግል ክብር በመቀዳጀት ችሏል። የስኬት ኪሊያን ምባፔ በቀደመው የዓለም ዋንጫ በ7 ጨዋታዎች 8 ግቦችን በማስቆጠር ያገኘውን የወርቅ ጫማ ሽልማት እንደገና እንዲያረጋግጥ አስችሎታል። ከዚህም በተጨማሪ የኪሊያን ምባፔ የግብ ብዛት በዓለም ዋንጫ ታሪክ ያለው አጠቃላይ ሲደመር 22 ሲደርስ የውድድሩ የምንጊዜም ኮከብ ግብ አስቆጣሪነቱን ደረጃም ከሊዮኔል ሜሲ በመብለጥ አጠናክሮለታል። ከዚህ የዓለም ዋንጫ የፍጻሜ ጨዋታ ጋር በተያያዘ አዲስ የማታዶር ስርወ መንግስት ስፔን ለሁለተኛ ጊዜ በተከታታይ የአውሮፓ ዋንጫና የዓለም ዋንጫ ጥምር ድልን የተቀዳጀችበት አጋጣሚ ተፈጥሯል። በ2026 የፊፋ ዓለም ዋንጫ ፍጻሜ ስፔን አርጀንቲናን 1-0 በማሸነፍ የሻምፒዮንነቱን ዋንጫ ማንሳት ችላለች። ይህ ድል በታሪኳ ለሁለተኛ ጊዜ የዓለም ዋንጫ እንድታነሳ ያስቻላት ሲሆን በተመሳሳይ ሁኔታ በተከታታይ የአውሮፓ ዋንጫና የዓለም ዋንጫ ለሁለተኛ ጊዜ በማጣመር ማሸነፏን የሚያሳይ ታሪካዊ ክስተት ሆኗል። ስፔን በ2008 የአውሮፓ ዋንጫ በ2010 የዓለም ዋንጫና በ2012 የአውሮፓ ዋንጫ በተከታታይ 3 ዋና የውድድሮችን በማሸነፍ የማታዶር ስርወ መንግስት መስርታ ነበር። አሁን ደግሞ በሉዊስ ዲ ላ ፎንቴ አመራር ስር የስፔን ብሔራዊ ቡድን በ2024 የአውሮፓ ዋንጫና በ2026 የዓለም ዋንጫ በተከታታይ 2 ዋና ውድድሮችን በማሸነፍ ለማታዶር ጦር አዲስ ስርወ መንግስት ዘመኑን አብስረዋል።